በቃ ድሌለሽም ገፊነሽ በቃ ልጁ ልጄ ሲሞት ደግሞ በቃ ይባሰ ምንድነው የሚገደልሽ ባንቺ ምክንያት ነው እንደዚህ ሆኖ። እሺ ብዙ ሰው እዚህ ጋር ያልተረዳኝ ነገር አለ ማለት ሶሻል ሚዲያ ላይ የግል ህይወት ማታወጣበት ነገር ይኖራል። የኔ ስሜት እናንተም ጋር ደርሷል የሚለው ነው ተረቢ ነው በቤተሰቦቹ እንጂ ሌላ ቤት ነበር የምኖረው። በጣም ሲያስቸግሩኝ ነው እዚህ መጥቼ የተደበቅኩት። ሰላም እንደምን አላችሁ? ላይኩን ነኝ። ዛሬም እንግዲህ እንደተለመደው ቪዲዮዬን ወደ እናንተ ሪከርድ እያደረኩ እገኛለሁኝ። እንግዲህ ዛሬ ደግሞ ብርሃን ጋር ያው እንደተለመደው ደውዬላታለሁ። እግዚአብሔር ይመስገን አውርታኛለች እና እንደውም ዛሬ ላይ ትልቅ ተስፋ አለኝ ብዬ ነው የማስበው። አወራሃለሁ ብዙ ነገር ከመጀመሪያው ጀምሮ ላስረዳህ ዝግጁ ነኝ ብላኛለችና ይሄ ደግሞ ለኔ እውነት ከመጀመሪያው ጀምሮ በርግጥ አበባ ነግራኛለች እያንዳንዱ ነገር ግን ሁነቱን አይታ ተከታታይ ነበረ። እያንዳንዱ ድርጊት ተፈጽሞ የነበረ እሷ ጋር ስለሆነ ስሜቱን ደግሞ በደንብ አድርጎ ከማንም በተለየ እንግዲህ እሷ ጋር በደንብ አድርጋ ስለምታውቀው እሷ ታስረዳኛለች ብዬ እጠብቃለሁ። እንግዲህ ዛሬ ላይ እሷን ለማውራት ያው ነው መግቢያ እየሰራው ያለሁትና እንግዲህ ለሰው ሰው ነው መድኃኒቱ የሚባለው ምንም ጥርጥር የለውም፣ እውነት ነው። በእውነት እንግዲህ ያኔ ተደጋጋሚ እየተመላለኩ ሳውራት ለምንድን ነው እንደዚህ የምትሆኚ እያልኩኝ ደግሞ ሰው ተውት ብዙ ነገር ስለ የነበረው ዛሬ ላይ ያለውን ደስታ ለመመለስ ነው። ዛሬ ሌላ ቀን እንዳለ ትናንት አልፎ ዛሬ ላይ ቆይተን ነገን ትምህርት ለመውሰድ ነው። ነገን የተሻለ ተስፋ ለመኖር ነውና እኔ በቃ እንደዛ ስታወራኝ እጅግ በጣም ነው ደስ ያለኝ። በእውነት ሰዎች እንግዲህ እናንተም በተለያየ መንገድ የተለያየ ነገር ብላችኋል። በቃ እንግዲህ እግዚአብሔር ያጽናሽ ያለፍሽበት ነገር እናውቀዋለን። ሁሉም ቤት የገባ ነው ሀዘን፣ የሞቱትን ነፍስ ይማር። ብቻ እናንተ በተጋባባችሁ ልክ ስሜታችሁን ለመግለጽ ሞክራችኋል። ይሄ እጅግ በጣም በቃ እውነት እኔ ምንድነው ይሄ የሚያሳየው ምንድነው ይለካ የኔ ስሜት እናንተም ጋር ደርሷል የሚለው ነው። እያንዳንዳችንን እንባ የሚፈልግ ነው። የእያንዳንዳችንን ፍላጎት የእያንዳንዳችንን ተነሳሽነት የሚሻ ነው ብዬ ነበርና ይሄንን አድርጋችሁ ደግሞ እንደዚህ በእውነት ሀዘናችሁ ሆኖ ለማጥናናት የሞከራችሁት ተመልካቾች እጅግ በጣም ነው የምወዳችሁ፣ እጅግ በጣም ነው የምናመሰግነው። እንግዲህ ዛሬ ላይ ብርሃንን አገኛታለሁ። ብርሃን ሳገኛት አወራሃለሁ፣ ብዙ ነገር አስረዳሃለሁ። ከቻልክ ችግር የለውም እኔ መገኘት እችላለሁ ብላኛለች። በራሷ አንደበት ነው ይሄን ያለችውና አበባንም ደውዬላታለሁ፣ የአክስቷ ልጅ ማለት ነው። አበባም አውርታኛለች። የት ነው ያላችሁ ምናምን ብያታለሁ። ቤት ነው የምንገኘው። እሷ አልወጣ ስለማትወጣ ያው ቤት ነው የምታገኛት ብላኛለችና ዛሬም ያው ቤት ላይ አበባንም ብርሃንንም እናገኛታለን ማለት ነው። ምንድነው የምትነግረን ነገር? የተለየ ነገር አለ ወይ? ስለ ህይወቷ ስለነበረ ኩነት ስለዛን ጊዜው ስላሳለፈች ኩነት ምናልባት የምታወራን የምታስረዳን ነገር ካለም እኛ ለመስማት ዝግጁ ነን። ሰምተን ደግሞ ዝም አንልም። ከሰማን በኋላ ደግሞ የምናደርገውን ነገር እናደርጋለን። እኔ እግዚአብሔርን በቃ ለመረዳትም ዝግጁ ነኝ ብዬ ነው የማስበው። ከዚህ በተጨማሪ እንደነገርኳችሁ የሰው ልጅ ገንዘብ ሲያጣ ገንዘብ ይረዳል። ማቴሪያል ቁሳዊ የሆነ ነገር ሲያጣ ቁስ ይረዳል። ግን ሰውን ያጣ ሰው በምንድን ነው የሚተካው? ምንድን ነው የሚታገዘው? ምንድን ነው የሚረዳው? እሱ ነው ከባዱ ጥያቄ የሚሆነው። እሱ ነው ከባዱ ችግር የሚሆነው። እሱ ነው ከባዱ ፈተና የሚሆነውና አሁን ላይ ብርሃን ካለችበት ትልቅ የሆነ የልብ ስብራት ውስጥ ለማውጣት የሁላችንም ርብርብ ያስፈልጋልና በእርግጥ በጣም ብዙ ሰዎች ብዙ ነገር ብለውኛል። ፐርሰናል የሚያወራዋቸው አሉ፣ ያወራዋቸው አሉ። እንዲህ አይነት ከሷ ጋር ተያያዥ የሆኑ ነገሮችን ከሷ ጋር ተያያዥ የሆነ ችግር የደረሰባቸውን ሰዎች እንደውም እየጠቆሙ የዚህ ችግር ነው እያሉ ያስረዱኝ ሰዎችም አሉ። እነዛን ለማመስገን እወዳለሁ። እኔ ቁጭ አላልኩም በነገራችን ላይ በእውነት ምክንያቱም ሰው በተለያየ መንገድ እኮ ሀዘን ይገጥመዋል። ምንጊዜም እንደሳቀ አይኖርም፣ ምንጊዜም ደግሞ እንዳለቀሰ አይኖርም። ይወድቃል፣ ይነሳል። ምንጊዜም አይወድቅም፣ ምንጊዜም አይነሳም። ሰው በመሰናክሎቹ ውስጥ ሲያልፍ እንደውም የተሻለ ጠንካራ ይሆናል ነው የሚባለው። በነገራችን ላይ አንድ ጸሐፊ ምንድነው የሚለው ክቡር ሐዲስ ዓለማየሁ በብዙ መከራና ፈተና ውስጥ ያለፈ ጅማቱ የጠነከረ መንፈሱም እጅግ በጣም ብርቱ ነው፣ በቀላሉ የሚወድቅ በቀላሉ የሚደነግጥም አይደለም ብሎ ያስቀመጠው ነገር አለ። እውነት ነው። በብዙ ፈተና ውስጥ ያለፈ ብዙ መከራን ያየ በቀላሉ አይበረግግም። ምንድነው የሚባለው? እንደውም
ከጦር ሜዳ የተመለሰ ፈረስ ሰርግ ቤት ላይ ጥይት ሲፈነዳ ቢሰማ አይደነብርም ይባላል። ከባድ ፈተናን ያለፈ ሰው ትንሽ ፈተና ቢደርስበት በቀላሉ ሊሰበር አይችልም። ብርሃን ያስተናገደችው ፈተና፣ ብርሃን የደረሰባት ችግር ቀላል ነው እያልኩ አይደለም። እናትነት ከባድ ነው፣ እሱን አውቃለሁ፣ እሱን እረዳለሁ። ቤት ምሰሶ ማጣት በጣም ከባድ ነው፣ እሱንም እረዳለሁ። በተለይ ደግሞ ክፋይ የሆነን አካልን ደግሞ ልጅን ማጣት ደግሞ እጅግ በጣም ከባድ ነው። ይህንን ሁሉ ታሳቢ እናደርጋለን። ከዚህ ችግሯ ደግሞ ማውጣት፣ ማጽናናት፣ አለውሽ ማለት ብቻሽን አይደለሽም ማለት አንቺ በመንፈስም በአካልም ጠንካራ ነሽ ማለት የኛ ኃላፊነት ይሆናል። በዚህ አምናለሁኝና አይዞሽ ከጎንሽ ነን ለማለት፣ አይዞሽ እህታችን ነሽ ለማለት፣ አይዞሽ ፈጣሪም አይዞሽ ከጎንሽ ነን፣ እንወድሻለን፣ ወንድሞችሽ ነን፣ ሁሉም ፈጣሪም ይወድሻል፣ እኛም እንወድሻለን፣ እህትሽም ትወድሻለች። አበባ እያንዳንዱ ተመልካች ሁሉ ስላንቺ ብዙ ነገር እያለ ነው ለማለት እወዳለሁና ሁላችሁም ይህን ነገር እስኪ እንግዲህ በእውነት ነው የምላችሁ። እኔ ብርሃን በአንደበቷ ደውላ እስኪና አወራሃለሁ ምናምን ማለቷ እጅግ በጣም ነው የወደድኩትና እሱን በጣም እኔ እግዚአብሔር በቃ በሁሉም ለካ እኔም ማጽናናት እችላለሁ፣ ለካ እኔም ለሰዎች መድረስ እችላለሁ፣ ለካ እኔም የሚሰማኝ ሰው አለ ብዬ ነው ለራሴ ትልቅ ነገር የተሰማኝና እስኪ ምን ይሆናል ምን ይፈጠራል የሚለውን ውስጥ ላይ ገብተን እናያለን። ተመልካቾች እንደምትወዱት ተስፋ አደርጋለሁ። እሷ ስቃ ማየት ነው፣ አሁን ላይ እያለቀሰች ነው ምናምን ነው እስካሁን የመጣችውና ከዚህ በኋላ የምትስቅበትን ቀን የምናቀርበው ነው የሚሆነው። እወዳቸዋለሁ። መልካም ጊዜ። እስኪ ተከተሉ። እሺ፣ ያው ግቢ ላይ እየደረስን ነው። ይችን በር ታስታውሳታላችሁ ብዬ አስባለሁና እስኪ እንገባለን። እናንኳኳና ደግሞ ምን ውሻ አለ፣ ሁልጊዜ ስመጣ የሚያብድብኝ ውሻ አለ። እሺ ተከፍቶልናል ተመልካቾች። እስኪ እንግባና ወደ ውስጥ የሚሆነው እናያለን። አበባ እንዴት ነሽ? አለሽ? አለሁልሽ። ሰላም አለች ቤት? እሺ ተመልካቾች እንግዲህ ውሻ እንዴት ማድረግ እንዳለብን ተው እንጂ አለቃ። እባክህ ተው እንጂ ተንኮስሽ። አረና ዝም ብለህ ተው ናቶ። አደገኛ የሆነ ውሻ ነው በእውነት። ያው አበባ ናት እንግዲህ ጃክ ግባ እያለች ያለችው። ቤቶች አለሽ? እሺ። እና እንደምን አለሽ? ደህና ነሽ? እስኪ ዛሬ ሰላም በይኝ። እንዴት ነሽ? ሰላም ነው አለን። አቤት ዛሬስ እስኪ እንግዲህ አሁን እንደዚህ ሆነሽ ማግኘት በራሱ እኔ በጣም ደስ ብሎኛል። ያው በእርግጥ ብዙ ያልተሻሻለ ነገር አለ። አበባ ስትለኝ እንደነበረው ያው አሁን እንኳን ደህና ነች፣ እያወራች ነው፣ ምግብም እየወሰደች ነው ምናምን ብላኛለች እና ይሄ ደስ የሚል ነገር ነው። አንቺ ደግሞ እንደዛ ደውለሽ ችግር የለው መምጣት ትችላለህ፣ የምናወራው ነገር አለ ምናምን ስትይኝ ደግሞ እጅግ በጣም ነው ደስ ያለኝ። እስኪ ለተመልካቾችም የምታካፊያቸው ነገር ማለት እንዲሁ ለእኔ እንደምታወሪኝ ሁሉ ዝም ብለሽ ተመልካቾች የሚያውቁት ነገር ካለም ዝም ብለሽ የመጣልሽ ነገር የሆነውን ነገር ወደኋላም ተመልሰሽ አሁን ያለሽበትም ነገር እያስታወሽ መናገር ትችላለሽ። እና ምንድን ነበር የሆነው? እስኪ ከመጀመሪያው ጀምረሽ አሁን ምን ጥቅም አለው? ጥቅም ላይኖረው ይችላል። ምን አለ መሰለሽ አሁን የምንድነው የኋላው ከሌለ የለም ፊቱ የኋላው ነው አሁን ያለሽበት እንደዚህ ያደረገሽና መቼም ያንን ነገር አስታውሰን እንደዚህ ሁኚ እንድንልሽ አይደለም። ግን ያንን ማስታወሳችን ደግሞ ኦኬ እንደዚህ አይነት ነገርም ደርሶባታል ማለት ነው ምናምን የሚል እይታ አላቸው በጣም ብዙ ሰዎች በነገራችን ላይ እንደዛ እያሉ ነበርና እስኪ ያለውን ነገር ከእኔ አንደበት ሰምተውታል፣ ከአንቺ አንደበት ደግሞ ይስሙትና እነሱ የሚሉትን ነገር ይላሉ። በዋናነት ግን እኛ የምንፈልገው ያንቺን መጽናናት፣ ያንቺን ቆሞ መሄድ፣ ያንቺን ጽናት፣ ያንቺን ብርታት፣ አንቺ በቃ ነገ ደግሞ አዲስ ሌላ ምዕራፍ ይዘሽ መሄድሽን ነውና እስኪ የምትነግራቸው ነገር ካለ ታስረዳቸው እስኪ። እኔ አሁን ላይ ደህና ነኝ እግዚአብሔር ይመስገን። ነገር ግን ብዙ ሰው እዚህ ጋር ያልተረዳኝ ነገር አለ ማለት ሶሻል ሚዲያ ላይ የግል ህይወት የማታወጣበት ነገር ይኖራል። እኔም እንደዛ ነው የተፈጠረው እና ብዙ ልጆች አሁን ትዳር እንደሌለኝ ልጅ እንደሌለኝ
እንደዛ ነበር የሚያስቡት። ምክንያቱም እንደ በቀልድ እያደረግኩኝ እንደሌለኝ ነበር ስነግራቸው ነበር። በነገራችን ላይ የዚሁ ጋር እንደው ይቅርታና ለቋርጦች በጣም ብዙ ሰዎች ምን ያደርጋሉ መሰለሽ የግላዊ ህይወታቸውን ይደብቁና ሰውን ያዝናናሉ፣ ያጫውታሉ፣ ማታ ግን የራሳቸውን ያለቅሳሉ። ይሄ በብዙ ሰዎች ላይ የሚታይ ነገር ነውና ይሄንን እስኪ እንረዳለንና እስኪ ምንድን ነበር የሆነው ባለቤትሽ እንዴት ነበረ ማለት አንደኛ እንደው ይቅርታና ያሟሟቱ ሁኔታ እንዴት ነበረ ከዛስ ምን ተፈጠረ የሚለው ነገር እስኪ ባጭሩ አስረጅልኝ። ምን ንገሪኝ እስኪ ለኔ። በቃ ማለት ጥሩ ህይወት ደስ የሚል ነገር እየኖሩ ነበረ። እዚህ ቤት ውስጥ አይደለም ሌላ ቦታ ነበር ማለት እዚህ የመጣሁት ያው ጫና ስላደረብኝ ነው በቤተሰቦቹ እንጂ ሌላ ቤት ነበር የምንኖረው። በልጁ ቤተሰብ ነው? አዎ። ኦኬ እሺ። ቤተሰቦች በጣም ሲያስቸግሩኝ ነው እዚህ መጥቼ የተደበቅኩት። ምንድን ነው የሚሉት? ቆይ እስኪ መጀመሪያ ከኢየሱስ ቤተሰብ ታያቸውና ስለ ባለቤትሽ እስኪ ስለ አረፈው ባለቤትሽ እስኪ እና እስኪ ንገሪኝ እስኪ ያንን ነገር ማለት ነው። እየኖርን እያለ በቃ ድንገት ነው የተፈጠረው ሁሉ ነገር የተበላሸው ሁሉ ነገር ያጣሁት በድንገት ነው። ኦኬ ስራ ብሎ ወጣ። እዛው የመኪና አደጋ ነው። በመኪና አደጋ ነው ያረፈው ማለት ነው። እኔም እንደዛ ስላቸው ስለነበር በደንብ አድርጋ ነግራኛለች። እና ከዛስ ምን ተፈጠረ? ከዛ በኋላ ደግሞ እሱ ሞቶ እያለ በሱ ሀዘን ላይ ተቀምጬ እያለ ልጄን አጣሁት። በቃ መኖር አልቻልኩም እዛ ቤት ውስጥ። እነሱ እየመጡ በየቀኑ ይሰድቡኛል። አንቺ እኔ ካጣሁት በላይ እነሱ ስድብ እንዲያስቀምጠኝ አልቻለም። ምንድን ነው ማለት እነሱ ምንድን ነው የሚሉት? ምን አድርጊ ነው የሚሉሽ አንቺን? ለነሱ ህይወት ማለፍ አንቺ እጅ አለበት ብሎ ያስባሉ ወይስ ምንድን ነው የሚያስቡት እነሱ? አላውቅም፣ ግን በቃ ጠዋት ማታ እየመጡ እንደዛ ነው የሚሉኝ። ምንድን ነው የሚሉት? ገደልሽው በአንቺ ምክንያት ነው እንደዚህ ሆነ። እሺ፣ በሁለታችሁ መካከል መጨቃጨቅ፣ መጣላት፣ በሁለታችሁ መካከል መጣላት ምናምን አልነበረም? ታዲያ ምንድን ነው የሚሉት ታዲያ ቤተሰቦቹ? አላውቅም፣ በቃ በየጊዜው እየመጡ አንቺ በቃ እድል የለሽም ገፊ ነሽ፣ በቃ ልጄ ሲሞት ደግሞ በቃ ይባሰ። እኔም እንደዛ ነው የተሰማኝ። ማለት ትክክል ናቸው፣ ገፊ ነኝ ማለት ባልሽ እንሰላጣሽው ከዛ ደግሞ ልጅሽ እንሰላጣሽ ገፊ ነኝ ብለሽ አሰብሽ? አዎ፣ ድለቢስ ነኝ አልታደልኩም ለምንም ነገር። አሁን እንደዚህ አይነት ነገሮች በነገራችን ላይ ያጋጥማሉ። ማለት ሁኔታዎች ከብዙ በጥቂት ይሁኑ እንጂ እንዲህ አይነት ነገሮች ደግሞ ያጋጥማሉ። በነገራችን ላይ አንዳንድ ሰዎች በነገራችን ላይ ባልና ሚስቱን ወይም ደግሞ እናትና አባቱን በተመሳሳይ ቀን የቀበሩ ሰዎች ሊኖሩ ይችላሉ። እንደዚህ አይነት ታሪክ ነው ብዙ ጊዜ አጋጥሞኛል። እና እንደውም እዚህ ጋር ቀብሮ ሲመለስ ሌላ ደግሞ የሆነ ሌላ ቀበር እዚህ እንደዚህ አይነት ነገር ያጋጥማል እኮ። ግን ይህ አይነት ነገር ሲያጋጥም ደግሞ እኔ ድለቢስ ነኝ፣ እኔ ገፊ ነኝ፣ እኔ እኮ ከዚህ በኋላ ህይወት የለኝም ብሎ ማሰብ ደግሞ ይሄ ከኛ የማይጠበቅ ነገር ነው ብዬ ነው የማስበውና ይሄ ልክ አይደለም ብዬ ነው የማስበው። ስለዚህ አንቺ ድለቢስ አይደለሽም፣ ገፊ አይደለሽም። አንቺ እንደማንኛውም ጥሩ ጎበዝ ታታሪ ሴት የምትሆኝ ነሽም ደግሞ። ስለዚህ ይሄን ደግሞ እኛ ወንድሞችሽ ነን፣ ሌሎችም ተመልካቾች ያንቺን መጽናናት፣ ያንቺን ጎበዝ መሆን፣ ያንቺን ጠንካራ መሆን በእጅጉ ይናፍቃሉና ከዚህ ትንሽ መውጣት ይጠበቅብሻል ብዬ ነው የማስበውና እሺ ከዛስ ምንድነው አሁን አንቺ ወደዚህ እንድትመጪ ያደረገች ነገር ምንድነው? ማለት አሁን ሰው ቤቱ ጠባብ የሆነ ቤት ነውና እንዴት ነው የምትኖሪው እዚህ ጋር? ምንድነው እየተሰማሽ ያለውስ? እግዚአብሔር ይመስገን። እኔ አሁን ራሱ ይሄን ቪዲዮ አይተው በቃ እነሱን ካላዩኝ ሰላም አለኝ። እነሱን ላይበት ቦታ የመጣሁት እዛ ላስቀምጥ ስላሉኝ ነው። ማለት ደህና ቤት ውስጥ እየኖሩ ነበረ። ያንን ለቀቄ ወደዚህ እየኖሩበት ነው። በነገራችን ላይ ቤት ውስጥ እነሱ ገብተው እየኖሩበት ነው እና እኔ ወደዚህ የመጣሁት የእነሱን ጭቅጭቅ አንቺን አስወጥተው እነሱ እየኖሩበት ነው። እየኖሩበት ነው። ተመልካቾች ይህንን ምን ትሉታላችሁ? የወንድማችን ቤት ነው ላንቺ አይገባም ብሎ እሷን አስወጥቶ እንደዚህ አይነት ቦታ ውስጥ አስቀምጦ እኛን እንኖርበት ማለት ይሞቃቸዋል። በሰዓቱ መካሰስም ምንም በቃ ምንም አይነት ሞራል ምንም ነገር በዚህ አይነት ሁኔታሽ እንዴት ነው መካሰስ ውስጥ የሚገባው? በነገራችን ላይ የአበባ ይሄን ነገር ለማስረዳት ሞክራለች። መጀመሪያ ልጃቸው ሲያርፍ ከዛ በኋላ በቃ ልጁ ይሄኛው ያንቺ ልጅ ማለት ነው እሱ ስላለ ችግር የለው ምናምን ብለው ያን ያክል አልተጫኑም ነበረ። ግን እነሱ በጣም ትኩረት አድርገው ግፋ ብለው የመጡ ደግሞ የኛው ልጅ ከአረፈ በኋላ ነው የሚል ነገር ነው ትያለችና እንግዲህ እኔ በነገራችን ላይ አትፍረድ ይፈረድብሃል ነው። አልፈርድም፣ እንሰማለን እንጂ አልፈርድም እንዳሉት ሰዎቹና እኔ አልፈርድም። ግን ደግሞ መሆን አለበት መሆን የለበትም የሚለውን
እንግዲህ ከሰማችሁ ታሪክ አንጻር ራሳችሁ ተመልካቾች መፍረድ ትችላላችሁ። መሆን የለበትም ብዬ ነው የማስበው እና ይሄ ነገር እጅግ በጣም መሆን የሌለበት ነው። ብርሃን ገና ነች፣ መስራት የምትችል ነች። ገና ሌላ ህይወት መኖር የምትችል ናት። በዚህ ህይወቷ በዚህ እድሜዋ ደግሞ ተስፋ እንድትቆርጥ ግፊት ማድረግ አግባብነት አለው ብዬ አላምንም። በዋናነት እግዚአብሔር ይመስገን ከባለፈው አንጻር ሳያት ባለፈው ቪዲዮ ሪከርድ አድርጋታለሁና ያ ይሻላል። መጀመሪያ ካገኘኋት አንጻር ይሄኛው ይሻላል፣ ደግሞ ከዛ ደግሞ የዛሬው ይሻላል እና ከዛሬው ደግሞ ነገ ይሻላል ብዬ ነው የማስበውና እንደዚህ ሆና ማግኘቴ እጅግ በጣም ደስ ብሎኛል። ተመልካቾች እንግዲህ ብርሃን ያለችበት ሁኔታ ይህንን ይመስላል። ወደፊት ደግሞ እንግዲህ የተሻለ ነገር እንጠብቃለን። ከዚህ ቤት ራሱ ወጥታ የተሻለ ቤት የምትገባበትን የማመቻቸት እድሉ ካለን እንሞክራለን ብዬ ነው የማስበው። ሌላው ደግሞ ቀስ እያለ ይደርሳል ብዬ አስባለሁና እና እስኪ አሁን ብርሃን እኔ እና ከኔ በስተጀርባ ያሉ ጓደኞች አሉኝና በጣም በነገራችን ላይ እኔ ብቻ አይደለሁም እዚህ ጋር እንደዚህ እንትን ስል እኔ ብቻ አይደለሁም፣ በጣም ብዙ ጓደኞች አሉኝ። እግዚአብሔር ይመስገን በእውነት እኔ ብዙ ነገር እያደረጋችሁ አደረግን ለማለት ሳይሆን በቃ እንደዚህ አይነት ነገር እኔ ሰው ካለበት ስብራት ውስጥ ለማውጣት የሚደረግ ጥረት እኔ ደስ ይለኛል። እንደዚህ አይነት ትብብርና በጣም ነው ደስ የሚለው። እስኪ አንድ ጥያቄ ልጠይቅሽ። አሁን ከዚህ ቤት ወጥተሽ ወደዛው ወደ ነበርሽበት ቤት ምንድን ነው ችግሩ? እዛ ለመሄድ እነሱ ማየት ነው የማንፈልግም። እንግዲህ እኔ እዚህ ተመችቶኛል። አሁን እሺ ግድ የለም ይሄ ቤቱ ይመችሽ። እኔ የምፈልገው ምንድነው ይሄን ነገር በቃ ከዚህ ካለሽበት ይሄን ጥቋቁር ነገር አውጥቶ ወዲያ መጣል፣ ከዛስ የራስን ህይወት መጀመር፣ ጥሩ ህይወት መጀመር፣ ጥሩ ላይፍ መጀመር፣ እሱ ነው የምፈልገውና ይሄን እንደምታደርጊ እስኪ እንደው እጠብቃለሁኝ። ተመልካቾች እንግዲህ ያለንን ዛሬ ያለችበት ሁኔታ እንግዲህ እንደዚህ እናስቀኛቸዋለን። ቀጣይ ደግሞ በተሻለ መልኩ ለመምጣት እናስባለንና እንግዲህ እናንተ አትንዳረካ ከዚህ በኋላ እኮ ደህና ነኝ እግዚአብሔር ይመስገን። አትመላሽ እኔ ስትስቂ ስትጫወቺ ምናምን ማየት ነው ደስ የሚለኝና እሱን ነገር ለማድረግ ነው። አንቺ እስከምትስቂ ድረስ የኔ ስራ የሚያስጨንቀኝ አይደለም። እሱን ለማድረግ ነው ጥረት የማደርገው። ችግር የለውም። የኔ ስራ ምንም የሚያስጨንቅ ነገር አይደለም። እንደውም ከስራ መልስ ነው፣ በተረፈ ሰዓት ነው። በነገራችን ላይ አሁን ማታ ነው ሪከርድ እያደረኩ ያለሁት። ምክንያቱም እኔ ከስራ መልስ ነው እሷን ያለችበት ሁኔታ ለማየት ምናምን የመጣሁትና ይሄንን እሷን ለማገዝ የማደርገው ጥረት ከስራ መልስ ስለሆነ ይሄንን ትረዱኛላችሁ ብዬ አስባለሁ። እንግዲህ ቀጣይ ብርሃን በተሻለ መልኩ እንጠብቃታለን። እስኪ የምትያቸው ነገር ካለ ለእሷ እድሉ ልስጣትና እኔ እሰናበታቸዋለሁ። እንጃ ምንም ነገር የለኝም፣ ግን በቃ ስለሁሉም ነገር ፈጣሪ ነው የሚያውቀው። እሺ ተመልካቾች ከብዙ ተናጋሪ አንደበቶች ውስጥ አንድ ቁጥብ የሆነ አንድ አረፍተ ነገር ትልቅ ነውና አንደበት አለው፣ ይገጽታል፣ ያስተምራልና ይሄንን እሷ ትናገር አትናገር የሚለውን ብዙ እንትን ማለት አንችልም እና እስኪ ቀጣይ የሚሆነው እናያለን። እስከዛው ግን መልካም ጊዜ። እወዳቸዋለሁ።